ስምህን የጠራውን መታሰቢያህን ያደረገውን እናትና አባቱ ሞተው ወደ ሲኦል ቢወርዱ እንኳን ለአንተ ስል ከሲኦል አወጣቸዋለሁ። ለእርሱም የመላእክት አለቃ የቅዱስ ሚካኤልን ክብር ሰጠዋለሁ። እስከ 25 ትውልድ ድረስ እምምርልሃለሁ። የገድልህን መጽሐፍ በቤቱ ያስቀመጠውን በሽታን የሚያመጡ አጋንንት አይቀርቡትም። ቅዱስ ሩፋኤልና ቅዱስ ፋኑኤል እስከ ዘላለሙ ድረስ ይጠብቁታል። አምላከ እስትንፋሰ ክርስቶስ ሆይ ኃጢአቴን ይቅር በለኝ ብሎ በስሜ የተማጸነውን ይቅር እለዋለሁ ብሎ ጌታችን ቃል የገባላቸው በአባይ ወንዝ ውስጥ ለ9 ዓመታት ቁልቁል ተዘቅዝቀው ለሀገራችን ለኢትዮጵያና ለሕዝቦቿ ምሕረትን የለመኑ የጌታችንን ሕማማት ከሰውነቶቹ ጋር አያይዛ የምታዘክር በስሉስ ቅዱስ በእመቤታችን በቅዱስ ሚካኤልና በቅዱስ ገብርኤል ልቡና ብቻ የምትገኝ ጸሎትን ጌታችን የገለጠላቸውና እርሷን በጸለዩ ጊዜ 10,000 ነፍሳትን ከሲኦል እንደሚያወጣላቸው እንዲሁም ንስሐ የገባ ማንኛውም ኃጢአተኛ ሰው ይህችን ጸሎት በጸለያት ጊዜ 1,000 ነፍሳትን ከሲኦል እንደሚያወጣላቸው ቃል የገባላቸው በተወለዱ በ89 ዓመታቸው በሚያዝያ 9 ቀን በክብር ያረፉ ታላቁ ኢትዮጵያዊ ቅዱስ አቡነ እስትንፋሰ ክርስቶስ ዛሬ የካቲት 9 ቀን የምንኩስና ቀንበርን የተሸከሙበት ዓመታዊ የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ እስትንፋሰ ክርስቶስ ጸሎት ይማረን ይቆየን።